በስተመጨረሻ ቲና ለተመስገን ሴትየዋ ጸበል እንዳልሆነችና ናቲ ቤት ውስጥ እንዳስቀመጣት ይህንንም ስራ የሚሰራው ከእናቱ ጋር እንደሆነ ጭምር ነግረዋለች። እስቲ የአባዬ ሚስት ማግኘት ያለበት ተመስገን ነው የምትሉ ቻናሉን ሰብስክራይብ በማድረግ ድጋፋችሁን አሳዩ። ታዲያ ናቲና ቲና በድብቅ ተገናኝተው ናቲም ቲናን አንድ ነገር እንድታደርግለት ይጠይቃታል። ናቲም ሴትየዋና ልጅቷን ከዛ ቦታ ይዛ ወጥታ ሌላ ቦታ እንድትደብቃቸው ያዛታል። ከዛም ናቲ ወዳዘጋጀበት ቦታ ወስዳ እንድታስቀምጣቸው ያዛታል። ነገር ግን ሐሳቡን ውድቅ ታደርግበታለች። ታዲያ ቲናም አስከትላ የተሻለው አማራጭ ሴትየዋ ወደ ቤት እንድትገባ ማድረግ ነው ትለዋለች ለናቲ። ታዲያ ናቲም እነሱ እንዲያገኟት እያመቻቸች ነው እንዴ ይላታል። ቲናም ያሰበችው ግን እንደዛ አልነበረም። ሴትየዋ ጸበል ቦታ እንደሆነች ስለሚያውቁ ከጸበሉ ቦታ ውጪ ሊመጡ አይችሉም ብላ ትነግረዋለች። ነገር ግን ናቲ አሁንም ይህንን ሐሳብ አልተስማማበትምና ሲያጧት ቤት መምጣታቸው አይቀርም ብሎ ይላታል። ታዲያ ቲና ቤት እንደማይመጡና ባይሆን ወደ ሌላ ቦታ እንደሚወስዳቸው እዛም ያሉ ሰዎች እንዳይናገሩ እናደርጋለን ስትልም ትለዋለች። ናቲም እንደዛ ብናደርግ ይሻላል ይላታል። ቲናም ራሳችን ለመከላከል ስንል እንደዚህ ብናደርግ ይሻላል ብላ ታሳምነዋለች። ከተለያዩም በኋላ ቲናና ተመስገን ሲገናኙ እንመለከታለን። ታዲያ ተመስገንም ስልኳ ላይ የተላከላትን ሜሴጅ አንብቦ ስለነበር 500,000 ብርም ሊከፍላት እንደሆነ ስላወቀ ምን አይነት ጨዋታ ጀምረሽ ነው ሲል ያፋጥጣታል። ታዲያ ቲናም ድርቅ ብላ ምንም ነገር እንደማታውቅ ትነግረዋለች። አስከትሎም ተመስገን ስለ 500,000 ብሩ ብሎ ያነሳላታል። ታዲያ በዚህ መሃልም ትሁት ትመጣና የምን 500,000 ብር ነው ስትልም ትጠይቃቸዋለች። ታዲያ ቲናም ነገሩን ቀየር አድርጋ 500,000 ብር እኮ እቁብ ሊገባ ብላ ነገሩን አስተባብላ ትወጣለች። በሌላ በኩል አባዬ ሳሎን ውስጥ ቁጭ ብሎ የሚስቱን ፎቶ እየተመለከተ እናያለን። ታዲያ ቲና በዚህ መሃል ትመጣና አባዬ በእናንተ ጊዜ ኑሮ ፍቅሩ ንብረቱ የሚበረክት ነበር ብላ ትለዋለች። ታዲያ እሱም አስከትሎ ታዲያ መች በረከተልኝ ብሎ ይላታል። እሷም አባዬ አሁን ማዘን የለብህም ቁጭ ብለህ ብቻ በጉጉት መጠበቅ ነው ያለብህ ብላ ትለዋለች። ታዲያ አባባ ሞቷል ብለው መቃብሩን ያሳዩሽን ሰው በሕይወት አለ ብለሽ ትጓጉያለሽ ወይ ብሎ ይጠይቃታል። ታዲያ እሷም ለማመን ቢከብድም አሳማኝ ነገር እስካለ ድረስ አምኖ በጉጉት መጠበቅ ይሻላል ብላ ትላቸዋለች። ታዲያ አባባም አንድ ውለታ ዋይልኝ ሲል ይላታል። እሱም ናቲን እንድትከታተልለት ነበር። ታዲያ ገንዘብ የለመደችው ቲና ስንት ትከፍለኛለህ ብላ ተሰጧት ትጠይቀዋለች። ከዛም ነገሩን ቀየር አድርጋ እሱ የከፈለኝ ይበቃኛል ትላለች። ታዲያ አባባም በዚህ ሰዓት ይደናበሩና ምን ይላታል። ከዛም ቲና የምትለው ሲጠፋባት በቃ እንዲከፍለኝ ነግረውና እከታተለዋለሁ ብላ ትላቸዋለች። አባባም ሐሳቡ ምን እንደሆነ አጣርተሽ ንገሪኝ፣ ነገሮችን ሁሉ እያበላሸብኝ ያለው እሱ ነው ይላታል። ቲና ለአባባ ምንም ሐሳብ እንዳይገባ ብለው ይለያያሉ። በሌላ ትዕይንት ተመስገንና ትሁት ማውራት አለብን ብላ ትሁት ተመስገንን ትጠይቀዋለች። ታዲያ ተመስገንም ተናዶ ስለነበር ምንም የምናወራው ነገር የለም ይላታል። ታዲያ ትሁትም ለምን ነገሮችን በሰላም አንፈታም ብላ ትለዋለች። ተመስገንም በእኔ በኩል ምንም የሚፈታ ነገር የለም፣ በአንቺ በኩል የሚፈታ ነገር ካለ ፍቺ ብሎ ይላታል። ትሁትም ማስከትላ እኔ የምፈልገው ናቲን ነው ትለዋለች። ተመስገንም ይሄንን እኮ ደጋግመሽ ነግረሽኛል፣ ታዲያ ምን ይሁን ይላታል። እሷም ወደዚህ ቤት አትምጣ ትለዋለች። ታዲያ እሱም ይሄ ቤት እኮ የአባዬ ነው ይላታል። ከዛም ተመስገን አንድ ነገር ይላታል። ለናቲ ሄደሽ አይወድሽም አይወደኝም ብሎኛል ብለሽ ንገሪው ይላታል። ምክንያቱም ሁለታችንም ተወራርደን አሸንፎኛል፣ ስለዚህ አልፈልግሽም ብሎ ይላታል ማለት ነው። ከዛም አንድ ከተባባሉ በኋላ ትሁት ልትመታው ትሰነዝርበታለች። በዚህ አጋጣሚ ተመስገን እጇን ይይዛትና ይሄ እጅ የሌላ ሰው ቢሆን ሰባብረው ነበር ብሏት ይለያያሉ። በሌላ በኩል ቲናና ተመስገን ይገናኙና ስለ 500,000 ብሩ አስረጅኝ ይላታል። ታዲያ ቲናም እያስፈራራኸኝ ነው ብላ ትመልስለታለች። እሱም እንደዛ ሳይሆን እና አባዬን ከጀርባ ሆና እያጠቃቻቸው መሆኑንና አለመሆኑን ይጠይቃታል። ታዲያ እሷም በዚህ ሰዓት ስራ እየሰራው ነበር ቢዝነስ ላይ ነኝ ብላ ትመልስለታለች። ታዲያ በዚህ ሰዓት ነበር እውነታውን አፈራርጣ የነገረችው። ታዲያ በዚህ ሰዓት ከናቲ ጋር ሆነው ሲያወሩ የነበሩትን ነገር በሙሉ ለተመስገን ተነግረዋለች።
ታዲያ ሴትየዋ ጸበል ቦታ ሳይሆን ያለችው ቤት ውስጥ እንዳስቀመጣትም ጭምር ትነግረዋለች። ታዲያ ሴትየዋንም ይህን ሁሉ ነገር ያደረጉት ከእናቱ ጋርም ተባብሮ መሆኑን ሁሉንም ነገር ትነግረዋለች። የዚህ ሰዓት ተመስገን ይህን ነገር ማመን አልቻለም ነበርና ብድግ ብሎ ወዲያውኑ ይሄዳል። የዚህ ሰዓትም ነበር ፊልሙ የተጠናቀቀው። ታዲያ የትሁት ድራማ ተመልካቾች ምን ታስባላችሁ? ተመስገን ሄዶ ሴትየዋን ያገኛታል ወይስ ደግሞ ናቲ ደርሶበት ሴትየዋን ወደ ሌላ ቦታ ወስዶ ይደብቃት ይሆን? ሐሳብ አስተያየታችሁን ኮሜንት ላይ ያሰፈራችሁ፣ ቻናሉንም ሰብስክራይብ ቪዲዮንም ላይክ እያደረጋችሁ በሰላም ለቀጣዩ ክፍል ያገናኘን።